እንደምትመለከቷት ይቺን ሴንሰሯን አብዛኛውን ሰው አሁን ላይ ኮምፒውተር መግዛት በሚያስብበት ጊዜ ትኩረት የሚያደርገው ጄነሬሽን ወይም ደግሞ ፕሮሰሰር ላይ ነው። ነገር ግን አሁን ላይ የኮምፒውተር ዋጋዎች በጣም እየናሩ ይገኛሉ። ስለዚህ እናንተ ማየት ያለባችሁና ትኩረት ማድረግ ያለባችሁን 6 ነጥቦች በዛሬ ቪዲዮ ማሳያችሁ ይሆናል። ስለዚህ እነዚህን 6 ነጥቦች ግዴታ ቼክ ማድረግ ይኖርባችኋል። ምክንያቱም የኮምፒውተራችሁን ፐርፎርማንስ፣ ፓወር እንዲሁም ደግሞ ስፒዱን ይወስኑታል። ስለዚህ እናንተ የግዴታ እነዚህ ነጥቦች አይታችሁ ኮምፒውተር መግዛት ይኖርባችኋል። ምክንያቱም ድጋሚ ወጪ ማውጣት የለባችሁም። እንዲሁም ደግሞ ሄልዙንም ቼክ ማድረግ ስለሚኖርባችሁ እነዚህ 6 ነጥቦች ከፋፍዬ ማሳያችሁ ይሆናል። እንዲሁም ደግሞ እኔ የምጠቀማት ኮምፒውተር በዚህ ቪዲዮ መጨረሻ ላይ ሙሉ ለሙሉ ስፔሲፊኬሽኗን እንዲሁም ደግሞ ሄልዟንም ማሳያችሁ ይሆናል። ሰላም ሀቢብ ባላለኝ። በዚህ ቻናል ላይ ጠቃሚ የሆኑ ቴክኒኮችን፣ ትሪኮችን እንዲሁም ደግሞ ሪቪውዎችን መለቅላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው ትኩረት ማድረግ የሚኖርባችሁ ነገር ባትሪ ሄልዙን ነው። ስለዚህ ባትሪ ሪፖርቱን ዲቴይል ኮምፒውተሩ ላይ ገብታችሁ ማየት ይኖርባችኋል ማለት ነው። እንዴት እንደምታደርጉት ደግሞ ላሳያችሁ። በመጀመሪያ ሰርች ኢንጂኑ ላይ ትሄዱና ሲኤምዲ ብላችሁ ትጽፋላችሁ። ሲኤምዲው ከመጣላችሁ በኋላ ረን አስ አድሚኒስትሬተር የሚለውን ትጫኑታላችሁ። እንደምትመለከቱት ፐርሚሽን ጠይቃችኋል። በመቀጠል የስ ትሉታላችሁ። ይሄንን ኮማንድ ፕሮንት ከከፈተላችሁ በኋላ እዚህ ጋር እንደምትመለከቱት ባትሪ ብላችሁ አሁን የምጽፈውን ኮማንድ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ኮፒ አድርጋችሁ እዚህ ላይ ፔስት ትሉታላችሁ ወይም ደግሞ አሁን የምጽፈውን ትጽፉታላችሁ ማለት ነው። ፓወር ሲኤፍጂ ብላችሁ ከጻፋችሁ በኋላ ስላሽ ባትሪ ሪፖርት ብላችሁ ጽፋላችሁ። በመቀጠል እነዚህ ከጻፋችሁ በኋላ እንደምትመለከቱት አንድ ላይን ኮማንድ ይጽፍልናል ማለት ነው። ስለዚህ ይችን የምትመለከቷትን ሲ ብላ የምትጀምረዋን ይችን እስከ መጨረሻው እንደዚህ አድርገን ሰሌክት አድርገን ኮፒ እናደርጋትና ይችን ፓዝ ዊንዶውስ ላይ ወይም ደግሞ ፋይል ላይ እንሂድና እንደምትመለከቱት እዚህ ሆሙ ላይ ወይም ደግሞ ዩአርኤል መጻፉ ላይ ክሊክ ካደረግን በኋላ እዚህ ላይ ፔስት እንለዋለን ማለት ነው። ከዛ በመቀጠል ኢንተር እንለዋለን። እንደምትመለከቱት ባትሪ ሪፖርቱን በዚህ መልኩ ያመጣልናል ማለት ነው። ስለዚህ እያንዳንዱ ስፔሲፊኬሽን የባትሪውን እዚህ ጋር ማየት እንችላለን። ለምሳሌ ባትሪ ኔሙን፣ ባትሪ ፕሮዳክሽን ኔም፣ ባዮሱን፣ ዩኤስ ቢልዱን፣ ባትሪው ተሰክቶ ለምን ያህል ጊዜ ይቆያል። ለምሳሌ እዚህ ጋር እስከ 4 ሰዓት እስከ 5 ሰዓት እንዲሁም ደግሞ እስከ 6 ሰዓት እንደምታዩት የዚህ አሁን የቢኤንፒሲ ባትሪ ዱሬሽኑ አሪፍ ነው። እንደምታዩት እዚህ ጋር 4 ሰዓት፣ 5 ሰዓት፣ 5 ሰዓት፣ 6 ሰዓት፣ እዚህ ጋር 8 ሰዓት ይላል። ስለዚህ የግዴታ በቃ ቢያንስ ሚኒመም ከ4 ሰዓት በተለይ ደግሞ አዲስ ፒሲ ከሆነ የምትገዙት ከ5 ሰዓት በላይ መሆን አለበት ባትሪ ቆይታው ማለት ነው። እንደዚህ 3-2 ምናምን የሚል ከሆነ ምንም አይረባም። እናንተ ስትጠቀሙበት ደግሞ እየሾቀ ወይም ደግሞ እየወረደ በጣም እየወረደባችሁ ስለሚሄድ የግዴታ በተለይ ደግሞ ባትሪ ሂስትሪውን እዚህ ጋር ካፓሲቲውን ማየት ትችላላችሁ። በመቀጠል ደግሞ የግዴታ እቺ ባትሪ ላይፍ ስቲሜቷን ማየት ይጠበቅባችኋል። እንደምታዩት የኔ ፒሲ አሁን 5 አወር ከዛም በላይ ነው። ስለዚህ አሪፍ ነው። ይሄን የግዴታ ቼክ ማድረግ ይኖርባችኋል። ሁለተኛ ላይ ደግሞ ቼክ ማድረግ ያለባችሁ ነገር ቢኖር ደግሞ ስፒዱን፣ ራሙን ቼክ ማድረግ በአንድ ቦታ ላይ ቼክ ማድረግ እንዲሁም ደግሞ ስቶሬጅን በአንድ ቦታ ላይ ታገኙታላችሁ። ስለዚህ እሱን የግዴታ ቼክ ማድረግ ይኖርባችኋል። እሱን ቼክ ለማድረግ ደግሞ ኮንትሮል ሺፍት ኤስኬፕ ትጫናላችሁ። ይሄን በምትጫኑበት ጊዜ ይሄንን ሪፖርት ወይም ደግሞ ታስክ ባሩን ያመጣላችኋል። በመቀጠል ይሄን ካሰፋችሁ በኋላ እዚህ ጋር እንደምትመለከቱት ሲፒዩ፣ ሜሞሪ፣ ዲስክ፣ ኔትወርክ አለ። በመቀጠል እዚች ጋር እንደምታዩት እቺን ፐርፎርማንስ የምትለውን ትጫናላችሁ ማለት ነው። ስለዚህ ሲፒዩ እስከ ምን ያህል ጊዜ ነው የሚጓዘው ወይም ደግሞ ራን ቤዝ ስፒዱ 2.10 ጊጋሄርዝ ሬት ይላል። ስለዚህ እነዚህን ማየት ይኖርባችኋል። ቢያንስ ከሁለት በታች ባይወርድ አሪፍ ነው ቤዝ ስፒዱ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት AMD Ryzen 5 Pro 4000 ሲሪስ ማለት ነው፣ ቅድም እንዳሳየዋችሁ እሱ ማለት ነው። ስለዚህ የዚህ አሁን ይሄ ፕሮሰሰሩ AMD Ryzen ነው። ስለዚህ ኢንቴል አይደለም። ይሄን ቼክ ማድረግ ትችላላችሁ። ሁለተኛ ነገር ደግሞ ሲሪሱን ታያ። በመቀጠል ደግሞ ፕሮሰሰሩ እዚህ ጋር እንደምትመለከቱት እነዚህን ፕሮሰሰሮች ቼክ ማድረግ ይኖርባችኋል። በተለይ ደግሞ ኮሩና ሎጂካል ፕሮሰሰሩ ስንት በስንት እንደሆነ አሁን 4/8 አለ። ይሄኛው የኔ ፒሲ አሁን 6/12 ነው። አሪፍ የሚባል ፕሮሰሰር። ሚሞሪውን ደግሞ እዚህ ጋር ቼክ ታደርጋላችሁ። ያ ማለት ራሙ 16። በተለይ ደግሞ ቪዲዮ ኤዲቲንግ የምታደርጉ ከሆነ ግራፊክስ የምትሰሩ ከሆነ ጌመሮች ከሆናችሁ ራም ያስፈልጋችኋል። ያ ማለት ከግራፊክስ ቀጥሎ ጌመሮች ከሆናችሁ ካላችሁ ደግሞ ከግራፊክስ ቀጥሎ የግዴታ ራሙ ከፍ ያለ ቢሆን ለና ጌም ያጫውታችኋል ማለት ነው። ስለዚህ በመቀጠል ደግሞ ዲስኩን ወይም ደግሞ ስቶሬጁንም ማየት ይጠበቅባችኋል። ስለዚህ ስቶሬጁንም ቼክ ማድረግ ይኖርባችኋል። 512 ቢሆን SSD ሰፖርት ማድረጉንም ቼክ ማድረግ ይኖርባችኋል። HDD ከሆነ ደግሞ SSD ሰፖርት የሚያደርግ ፖርት ማኖሩን ቼክ ማድረግ ይኖርባችኋል። በተለይ ደግሞ ኢንተርናል SSD የሚቀበል ቢሆን በጣም አሪፍ ነው። ምክንያቱም ኤክስተርናል ከሆነ የግድ ፕለጊን አድርጋችሁ ሰክታችሁ ስለምትጠቀሙ ኢንተርናል SSD
ቲክቶክ ላይ ቪዲዮ ሰርቻለሁኝ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋል። ኢንተርናል ኤስኤስዲ የሚቀበሉ ቢሆኑ እነዛ በጣም አሪፍ ነው። አሁን ለምሳሌ እኔ ሳምሰንግ ኢንተርናል ኤስኤስዲ ነው፣ በጣም አሪፍ ነው። እነዚህም ማየት ይኖርባችኋል ማለት ነው። ሶስተኛ ላይ ደግሞ ፒሲ በምትገዙበት ሰዓት ትኩረት ማድረግ ያለባችሁ ነገር ግን በጣም ብዙ ሰው ትኩረት የማያደርገውን እኔ ካስተዋልኳቸው ነገሮች እያንዳንዱ ፖርቶች ራሳቸውን መስራት አለመስራታቸውን ወይም ደግሞ ፈንክሽናል መሆናቸውን የግዴታ ማየት ይኖርባችኋል። ፖርቶች ባይዘው ከተበላሹ ትልቁ ወጪ ነው የሚያስወጣችሁ። ስለዚህ እነዚህን የምታዩቸውን ፖርቶች እያንዳንዱን እዚህ ጋር ኤችዲኤምአይውን ቻርጀሩ እነዚህ የምታዩቸውን አሁን ለምሳሌ አዳዲስ ፒሲዎች ከሆኑ ኳንተም ሲ፣ ሌላኛው ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ፍለሽ የሚያነቡትን ፖርቶችን ደግሞ ማዝ የሚቀበሉትን የግዴታ ቼክ ማድረግ ይኖርባችኋል። እንዲሁም ደግሞ ሰዎች ልብ የማይሏትን እዚህ ጋር እንደምትመለከቷት ይቺን ሴንሰሯን ቼክ ማድረግ ይኖርባችኋል ኮምፒውተር በምትገዙበት ሰዓት ማለት ነው። ስለዚህ እነዚህን ፈንክሽናል መሆናቸውን የግዴታ ማየት ይኖርባችኋል። ኪቦርዶች፣ በተለይ ደግሞ ኪቦርዶች ከዚህ ውስጥ የማይሰሩ ኪቦርዶች ሊኖሩ ይችላሉ። ስለዚህ እነዚህን ኪቦርዶች በተመሳሳይ መልኩ ሞክራችሁ መግዛት ይኖርባችኋል። አንድ ኪቦርድ የማይሰራ ከሆነ ከውስጥ ያለው ሽቦ ከተነቀለች አንዷ ኪቦርድ ራሱ ሙሉ ኪቦርድ መቀየር ይኖርባችሁ። ሌላኛው ደግሞ ግራፊክስ ካርድ ነው። ወደ ግራፊክስ ካርድ በሚመጣበት ሰዓት ደግሞ AMD Ryzen ደግሞ ኔቪዲያ ግራፊክስ አሉ። ስለዚህ በኔቪዲያ ግራፊክስ ላይ RTX GTX እንዲሁም ደግሞ ኳድሮ አለ። ስለዚህ እነዚህን RTX ወይም ደግሞ GTXዎችን የግዴታ ፎከስ አድርጋችሁ ሃይ ፐርፎርማንስ ያሉትን ሃይ እንዲሆኑ ግራፊክ ካርዶችን የግዴታ መጠቀም ይኖርባችኋል። ምክንያቱም በተለይ ደግሞ ጌመሮች ካላችሁ የግዴታ GTXዎችን አሪፍ ወይም ደግሞ 37 የሚባሉትን እነሱን ብትጠቀሙ ለእናንተ አሪፍ ወይም ደግሞ ስታክ ስለማያደርጉላችሁ በቶሎ ሬንደር ስለሚያደርጉላችሁ እናንተ ጌም ስትጫወቱ ስታክ እንዳያደርግባችሁ ስለሚጠቅማችሁ እነዛን ነገሮች ቼክ ማድረግ ይኖርባችኋል። እንዲሁም ደግሞ እኔ ካየሁት አንፃር እናንተ ኮምፒውተር በምትገዙበት ሰዓት የግዴታ ድራይቨሮችን መጫን ይኖርባችሁ። አንዳንዴ ግራፊክስ ካርዶች ኑሯቸው እናንተ ድራይቨር ወይም ደግሞ ኮምፒውተራችሁ ላይ አፕዴት ስለማታደርጉት ግራፊክስ ካርዱን አትጠቀሙበት ወይም ደግሞ ኮምፒውተራችሁ በጣም ፋኑ ይጮሃል ምናምን። ስለዚህ ኮምፒውተር በምትገዙበት ጊዜ ድራይቨሩ መጫን ይኖርባችኋል። ዊንዶውስ ላይ ድራይቨር ስትጭኑ ያለው ግራፊክስ ካርድ አብሮ ኢንስቶል ስለሚያደርግ ወይም ደግሞ አፕዴት ስለሚያደርግላችሁ እናንተ ሬንደር በምታደርጉበት ሰዓት አሪፍ ረን ወይም ደግሞ አሪፍ ያሰራችኋል ማለት ነው። ሌላኛውና አብዛኛውን ሰው ምንም ትኩረት የማይሰጠው ነገር ማይክና ካሜራ ነው። የኮምፒውተር ማይክና ካሜራ ደግሞ በጣም ወሳኝ ነው። ለዙም ሚቲንግ ብትሉ እንዲሁም ደግሞ ሰልፊ ካሜራ ብትሉ በጣም ወሳኝ ነው። እንዲሁም ደግሞ ሪካርድ ማድረግ በምፈልጉበት ሰዓት እንደዚህ የግዴታ ማይኩን ስለምትጠቀሙ የግዴታ ቼክ ማድረግ ይኖርባችኋል። ስለዚህ ኮምፒውተር ስትገዙ የግዴታ ኮምፒውተሩን ካሜራ እንዲሁም ደግሞ ማይኩን ቼክ አድርጋችሁ መግዛት ይኖርባችኋል ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። እንዲሁም ደግሞ ሌሎች ጠቃሚ ቪዲዮዎች እዚህ ጋር እንደምታዩቸው እነዚህ ቪዲዮዎች ማመልከት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁ ስለቆያችሁ አመሰግናለሁኝ። መልካም ጊዜ